ሰላም ውድ ተመልካቾቼ እንደምናችሁ። በዛሬው ቪዲዮአችን የምናየው እንዴት ማይክሮሶፍት አካውንት መክፈት እንችላለን የሚለውን ነው። ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ ደግሞ ካጠገቡ ያለችውን ደወል ኦል ላይ በማድረግ ሁሌ እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን በመለቅበት ጊዜ እናንተ ጋር ኖቲፊኬሽን እንዲደርስ ማለት ነው። ብዙ አላበዛባችሁ ወደ ቪዲዮ። እሺ ውድ ተመልካቾቼ ወደ ቪዲዮ ገብተናል። በመጀመሪያ ማይክሮሶፍት አካውንት ለመክፈት የሚያስፈልገን ነገር ቢኖር አንድ ጉግል አካውንት ነው። ጉግል አካውንት ከሌላችሁ ማይክሮሶፍት አካውንት መክፈት አትችሉም ማለት ነው። ስለዚህ የጉግል አካውንት የሌላችሁ ካላችሁ አሁኑኑ ከፍታችሁ ይሄን ቪዲዮ ካቆማችሁበት ቀጥላችሁ አብረን ስቴፕ ባይ ስቴፕ እንዴት እንደሚከፈት እናያለን ማለት ነው። የጉግል አካውንት እንዴት መክፈት እንደሚቻል የማታውቁ ሰዎች ካላችሁ አሁን ከላይ የምትመጣ ካርድ አለች። እሷን ክሊክ በማድረግ እንዴት የጉግል አካውንት መክፈት እንችላለን የሚል ቪዲዮ ሰርች አለው። እሱን እያያችሁ መክፈት ትችላላችሁ። የከፈታችሁ ካላችሁ ደግሞ አብረን እንቀጥል ማለት ነው። በመጀመሪያም ወደ ብራውዘራችን እንገባለን ማለት ነው። እኔ የምጠቀመው ጉግል ክሮምን ነው። እናንተ የተመቻችሁን ብራውዘር መጠቀም ትችላላችሁ ማለት ነው። ያው እዚህ ጋር ሰርች ባር ላይ ማይክሮሶፍት አካውንት ብለን አንዴ እንጽፋለን። ያው ማይክሮሶፍት አካውንት ብላችሁ ሰርች ታደርጉ ይሄ ይመጣላችኋል ማለት ነው። ከዛ መጀመሪያ ላይ ያለችውን ሊንክ አንዴ ክሊክ አድርገን ወደ ዌብሳይቱ እንገባለን ማለት ነው። ያው እዚህ ጋር በአራት ማዕዘን እንደምታዩት ክሬት አካውንት የምትላለች እሷን በተን አንዴ ክሊክ እናደርጋታለን ማለት ነው። ከዛ እዚህ ጋር ኢሜይላችሁን አስገቡ ይለናል። እኔ ራሴን ኢሜይል አስገባለሁ። እኔ ራሴን የጉግል አካውንት አስገብቻለሁ ማለት ነው። እናንተም የራሳችሁን አስገቡና ከዛ እዚህ ጋር ኔክስት የምትላለች እሷን አንዴ ክሊክ እናደርጋታለን። ክሊክ በምናደርግበት ጊዜ ይሄ ይመጣልናል። እዚህ ጋር የራሳችሁን ፓስወርድ ክሬት አድርጉ እያለን ነው። ፓስወርድ ክሬት በምታደርጉበት ጊዜ ጠንከር ያለ ፓስወርድ ብታስገቡ ተመራጭ ነው። ለምሳሌ ካፒታል ሌተር፣ ስሞል ሌተር፣ የአት ምልክቶች፣ የመሰላል ምልክት፣ ቁጥሮች ምናምን ብታስገቡበት በጣም ተመራጭ ነው። ለማይክሮሶፍት አካውንት ፓስወርድ ክሬት በምታደርጉበት ጊዜ ዲጂቱ ከ8 በላይ መሆን አለበት። 8 ወይም ከ8 በላይ፣ ከ8 ያነሰ ከሆነ አይቻልም ማለት ነው። እኔ ራሴን ፓስወርድ ዳውን ክሬት አደርጋለሁ ማለት ነው። እኔ ራሴን ፓስወርድ ዳውን ክሬት አድርጌ ጨርሻለሁ። እናንተም የራሳችሁን ፓስወርድ ክሬት አድርጉና እዚች ጋር ኔክስት የምትላለች እሷን አንዴ ክሊክ አድርጓት። ክሊክ በምታደርጉበት ጊዜ ኢሜይላችሁ ቬሪፋይ አድርጉ ይላችኋል። አሁን እኛ ኢሜይላችሁ ቬሪፋይ እናደርጋለን። እንዴት ነው ቬሪፋይ የምናደርገው የሚለውን አሁን አሳያችኋለሁ ማለት ነው። እዚህ ጋር ጂሜል አካውንታችን ውስጥ እንገባለን። እዚህ ጋር እንደምታዩት ማለት ነው። ማይክሮሶፍት አካውንት የከፈታችሁበት ጂሜል አካውንት ውስጥ ነው የምትገቡት። ሌላ ከሆነ ስለማይላክ ማለት ነው። ይሄው አሁን እንደምታዩት ሪፖርቷል ማለት ነው። ይሄው ማይክሮሶፍት አካውንት የሚወስድ እንገባል። ይሄው እዚህ ጋር እንደምታዩት 4 ዲጂት ኮድ ሰጥቶናል ማለት ነው። እሱን አንዴ ማርክ እናደርግና ኮፒ አድርገን እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ እዚህ ጋር ኔክስት የምትላለች እሷን አንዴ ክሊክ እናደርጋታለን። ያው እዚህ ጋር እንደምታዩት አካውንት ክሬት ለማድረግ ታዝሉን እለፉ ይለናል። ታዝልን እንጫወታለን ማለት ነው። እዚህ ጋር አሁን እዚች ጋር ኔክስት የምትላለች እሷን አንዴ ክሊክ እናደርጋታለን። ማድረግ ማለት ነው። ያው እዚች ጋር አንዴ ክሊክ አደርጋታለሁ። እናንተ ጋር የተለየ ነገር ሊመጣ ይችላል። እንደሚመጣው እዚህ ጋር ያነበባችሁ የሚመጣውን ምስል መንካት ነው ማለት ነው። ቀላል ነው። ጨረስን ማለት ነው። ራይት አደረገልን። ያው እዚህ ጋር ዶንት ሾው ዚስ አጌን እንልና
የስ እንለዋለን ድጋሚ እንዳያሳየን ማለት ነው። ያው እንደምታዩት ውድ ተመልካቾቼ የማይክሮሶፍት አካውንት ክሬት አድርገን ጨርሰናል ማለት ነው። እዚህ ጋር አሁን የራሳችን ፕሮፋይል ፒክቸር እንዴት እንደምንቀይር አንድ ያሳያችሁና ቪዲዮአችንን እንጨርሳለን ማለት ነው። ያው እዚህ ጋር እንደምታዩት እቺን የዋይ ምልክት አለች። የስማችሁ መጀመሪያ የሆነውን ነው የሚያመጣላችሁ። እሷን አንድ ክሊክ ታደርጉታላችሁ። ከዛ እዚች ጋር እቺኛዋን አንዴ ክሊክ እናደርጋታለን። ክሊክ በምናደርግበት ጊዜ እንደዚህ አይነት ቦክስ ይመጣልናል ማለት ነው። ከዛ እዚህ ውስጥ መተን እዚህ ጋር እንመጣና አድ ፎቶ እንለዋለን ማለት ነው። ያው እዚህ ጋር በአራት ማዕዘን በቀይ እዚህ ጋር ያለችውን ክሊክ እናደርጋታለን። ከዛ የተመቻችሁን ፒክቸር መምረጥ ነው። ይሄን ተመችቶኛል። እሱን አንድ ክሊክ አድርገና ኦፕን እለዋለሁ። ያው እዚህ ጋር መጥቶልኛል። በሚገባ መልኩ ታስተካክሉትና ሴቭ ትሉታላችሁ። ከዛ ካንሰል። እንደምታዩት በሚገባ የፕሮፋይል ፒክቸራችን መጥቶልናል ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ተጨማሪ እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮችን ማግኘት የምትፈልጉ ከሆነ ሰብስክራይብ አድርጋችሁ ደውሏን ኦን ላይ በማድረግ ቪዲዮዎችን በምለቅበት ጊዜ እናንተ ጋር ኖቲፊኬሽን ይደርሳል ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።